በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከዘጠኙ አበይት በዓላት ከሆኑት ውስጥ ለደብረ ታቦር በዓል በሰላም አደረሳችሁ አደረሰን። እንግዲህ ቤተክርስቲያናችን ደብረ ታቦር የሚለውን ቃል በሁለት ከፍላ ታስተምረናለች። የመጀመሪያው ደብርና ሁለተኛው ደግሞ ታቦር የሚለው ነው። ደብር ማለት እንደ ትርጓሜው ሲተረጎም ተራራ ማለት ነው። ታቦር ማለት ደግሞ የተራራው ስም ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጸበት ቦታ ደብረ ታቦር ስለሆነ ይህንን ደብረ ታቦር በዓልን እናከብራለን። የስሙ ትርጓሜም አሁን እንደተናገርኩትኝ የታቦር ተራራ እንደማለት ነው ማለት ነው። በደብረ ታቦር ጊዜ ቤተሰብ በመሰባሰብ በአንድ ላይ በመሆን በቤተ ክርስቲያንም በቤት ውስጥም ችቦ የማብራት ትውፊት አለ። ይሄ ትውፊት የመጣበት የመጀመሪያው ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር በሚገልጽበት ጊዜ ይሄ የብርሃን ከታቦር ተራራ ጀምሮ እስከ አርሙኒየም አካባቢ እስካለው ድረስ ብርሃኑን ይሸፍን ነበረ። ሊቃውንት ሲያስተምሩ እንደውም አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄን ብርሃነ መለኮቱን የገለጠበት ሰዓትና ዕለት ሌሊት ነው ወይም ደግሞ ማታ ላይ ነው እና ግን እረኞቹ ይሄንን ነገር ሳይረዱ በብርሃኑ ተደምመው እዛው ቀን መስሏቸው ቆይተው ነበር። ቤተሰብ ደግሞ የጠፉ መስሏቸው ወይም ደግሞ ፍለጋ ወጥተው ነበር። ፍለጋ በሚወጡበት ጊዜ ግን ችቦ አብርተው እንደፈለጉት ነው አባቶች በትውፊት ወይም ደግሞ በምሳሌ አድርገው የሚያስተምሩን ማለት ነው። ሌላኛው ደግሞ አንድም ችቦ የሚበራበት ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ስለሆነ ብርሃኑን ተምሳሌት ለማድረግ ወይም እሱን ለመዘከር ሲባል ችቦ ይበራል ማለት ነው። ሙልሙል የሚጋገረው ስለ ሁለት ምክንያት ነው። የመጀመሪያው ቀደም ብዬ በችቦ ላይ ያነሳሁት ሚስጥር ነው የሚነሳው። ይሄም ደግሞ ልጆቻቸው ጠፍቶባቸው ሊፈልጉ ችቦን አብርተው በሄዱ ጊዜ ለልጆቻቸው እንደዚህ ህብስት ይዘው ሙልሙል ይዘው እንደሄዱ ለማመስጠር ነው። ሁለተኛው ግን አባቶች ሰፋ አድርገው ሲያስተምሩ ሚስጥሩ ሰፋ ያለ ቢሆንም ግን አጠር ለማድረግ ያክል አምላካችን መድኃኒታችን ኢየሱስ ክርስቶስ በታቦር ተራራ ሚስጥሩን በሚገልጽበት ጊዜ አእማደ ሚስጥር የሚባሉ ሐዋርያትን ነበረ ይዟቸው የሄደው እና ደግሞ ከዛ በታቦር ተራራ ላይ የተገኙ ሁለት ነቢያት ነበሩ። ሊቀ ነቢያት ቅዱስ ሙሴና ኤልያስ ናቸው። ከነሱ ስር ደግሞ እንደዚሁ ደግሞ ከሐዋርያት መካከል ያዕቆብ፣ ዮሐንስና ጴጥሮስ ተገኝተው ነበረ እና ከስር የነበሩት ሐዋርያት በጣም ብዙ ሰዓት ስለቆዩ በዛ በደብረ ታቦር ተራራ ከስር ላሉት ህብስት ይዘው እንደጠበቋቸው አባቶች በሚስጥር ያስተምሯልና የሙልሙሉ ምሳሌነቱ አንድም ይሄ ነው ማለት ነው። ጅራፍ የሚጮህበት ዋናው ምክንያት ብዙ ጊዜ ልጆች ይሄ ደብረ ታቦር በደረሰ ሰዓት ላይ በተራራ ላይ ሆነው ወይም ከፍ ባለ ቦታ ላይ ሆነው ድምጽ ያሰማሉ፣ ያኖጋሉ። የመጀመሪያው ድምጽ የሚሰማበት ምክንያት ያው የአምላካችን ወይም ደግሞ መድኃኒታችን ኢየሱስ ክርስቶስ በተራራው ላይ ሳለ አበደመና ሆኖ የምወደው ልጄ ይሄ ነው እርሱን ስሙት ሲል ተናግሯል። ይሄን በተናገረ ጊዜ ደግሞ ሶስቱ ሐዋርያት ደንግጠው ወርቀዋልና የዛ የነጎድጓዱ ድምጽ ያመለክትልናል ማለት ነው። ስለዚህ በዛ ምክንያት ጅራፍ ይጮሃል። ሌላም አንድም እየተባለ የሚነገር ሚስጥር አለ። ሌላኛው አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የደረሰበትን መከራ ወይም ደግሞ 6666 ጊዜ የተገረፈውን ግርፋትም ይመስልልናል ማለት ነው። እሺ፣ መልካም በዓል። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህንን ሚዲያ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ፍኖተ ሰላም ሰንበት ቤታችንን እንድታሳድጉልን ስንል በሉ እግዚአብሔር ስም እንጠይቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን።